ለብቻ ለማን ለፈጣሪ ነው የነገርኩት። እንግዲህ ያኔ ቁጭ ብዬ በቃ ቁጭ ብዬ ሲታል ፈጣሪ ወይ ካሁን በኋላ እኔ በቃ ሁለታችን ህይወት ለየብቻ አርግ በቃ ሰላም ውድ ቤተሰብ እንዴት ናችሁ? ደህና ናችሁ? እኛ እጅግ በጣም ደህና ነን፣ እግዚአብሔር ይመስገን። ዛሬ አየሩ ኮንዲሽኑ በጣም ለየት ብሏልና በመጀመሪያ እንኳን አደረሳችሁ ለመስቀል በዓል እንኳን አደረሳችሁ። እና እኛ በጧት ወዴት እየሄድን እንደሆነ መቼም እናንተ ይገባችኋል። ወደ ቤተ ክርስቲያን እየሄድን ነውና አየሩ ትንሽ አስቸጋሪ ነው። በጣም ተለዋዋጭ ተቀያያሪ ጉሙን አያችሁት? በጣም ከባድ አየር ነውና እንግዲህ ረዱም ያቡም ያው በጧት ቤተ ክርስቲያን መሄድ አለብን ብለው አስገድደውኛል። እየሄድን ነው። በድጋሜ እንኳን አደረሳችሁ፣ መልካም በዓል። በአገር ውስጥም በአገር ውጭም ያላችሁ ሁላችሁም መልካም የመስቀል መልካም የደመራ በዓል እያልን እንግዲህ እስኪ ቤተክርስቲያን እየሄድን ነው። ከቤተክርስቲያን መልስ ደግሞ ቤት እንኳን አደረሳችሁ እንላችኋለን። ውድ ቤተሰብ እንግዲህ ያቡ እንዴት ነሽ? አየሩ እንግዲህ በጣም ጉሙ በጣም ከባድ ነውና እስኪ መልካም ቆይታ። ነይስኪ አንዴ ነይ። ካሜራ አልከኝ ሎራ መጣ ነይ። በጣም ጠፋን እኮ እንኳን አደረሳችሁ ለመስቀል በጣም እንኳን አደረሳችሁ እያልኳችሁ ነበርና እስኪ አንቺ ከመጣይ ደግሞ ሰላም ውድና የተከበራችሁ ቻናላችን ቤተሰቦች እንዴት ናችሁ? ደህና ናችሁ? እኛ እጅግ በጣም ደህና ነን፣ እግዚአብሔር አምላክ የተመሰገነ ይሁን። እንኳን ለብርሃነ መስቀሉ በሰላም አደረሳችሁ አደረሰን። እንኳን አደረሳችሁ። በዓሉ የሰላም የጤና የፍቅር የአንድነት ያድርግልን። አሜን። እንደዚህ ነው። እሺ አሜን። መራቂ ይስጠን እንግዲህ አያሳጣን መራቂ ያሳጣን ትልቅ ሰው መቼም ካለ ሁሉ ነገር ያስተካክላልና ውድ ቤተሰብ እንግዲህ ካምና ደግሞ ዘንድሮ አርሶ ከዚህ አርሶናልና አምና 3 ነበር ዘንድሮ 4 እግዚአብሔር አምላክ የተመሰገነ ይሁን። ብዙ ነገሮች መቼም አመት እንድንደርስ ካመት እንድንደርስ እንደዚህ መስቀል ሲመጣ ስለት አለ ምን አለና ምን ተሳልሻችሁ? እኔ ያኔ በጭንቅ ውስጥ ስለነበርኩኝ እግዚአብሔር አምላክ በሰላም ተካኝ ነው እንደልኩኝ ምንም አልተሰማኝም። በሰላም አድርሰኝ። በነገራችን ላይ አምና ማለት ነው እኔ ኪዳነ ምሕረት ነበርና ቀኗ ደርሶ እዛ ነው የዋልነው። አይወሳ ከሰባት ቀን በኋላ ከሰባት ቀን ሳይሆን ከአስር ውድ ቤተሰብ እንግዲህ በድጋሚ እንኳን አደረሳችሁ። እኔ ብዙ ነገሮች ተስያለሁ። እንግዲህ ደረሱልኝም አሉ ያልደረሰልኝም አለ። ሳይደርስም ፈጣሪን አላማረም። ያለውን ነገር በጸጋ መቀበል ነው። ምን ታስፈር ያልደረሰልህ ደግሞ እንዴ ተስሌ ነበር። መቼም የሚሳል ነገሮችን ተስሌ ነበር ማለት ነው። በቃ በሚቀጥለው ይሆናል። ቁጭ በይ በሚቀጥለው ይሆናል ብዬ ተስፋ አደርጋለሁ። እና ቤተሰብ ያው መቼም እንግዲህ ስለት አለ በዓመት የሚሳል ስለት አለና ፈጣሪ የነገርኩት ነገር ነበርና አንድ ነገር ቅር ያለኝ አለ። እንግዲህ ደግሞ ነገሮች በአንድ አይሆኑም፣ በቀጣይ ይሆናል ብዬ አስባለሁና በቃ ለራሴ የተሳልኩት ስለት ነበር። መቼም እንግዲህ ላንቺ እንኳን ለነዚህ ፍቃደኛ ነበር። በዚሁ አጋጣሚ እንድነግርሽ ምክንያቱም ካሜራ ደቀና ፍራንክ አሰራኝ እንግዲህ ምን እንኳን አዲሳችሁ ቆያለሁ እና የዛሬ አመት ማለት ነው በጣም አስጠልቶኝ ነበር። ፈጣሪ ወይ
በሚቀጥለው አመት እኔ የኔና የራዲ ህይወት በቃ ለየብቻ ነው ወይኔ ዘር አረባባረ ነገርነት ነው። አይ በዛ አጋጣሚ በቃ ልናገር እኔ ተስሌ ነበር እንደዚህ በቃ እኔ የራሴ በቃ ለራ እኔ አብሮ መኖር ምናምን ይሄ ምናምን በጣም ትምሮ ነበር ዶክተር በቃ ተላይቶ መኖር ምናምን መንዘላዘላ መርጬ ነበርና አምና በቃ ስለት አስገብቼ ነበርና አሱና አልደረፈልኝም ማለት ነገሮች ደግሞ ስለሳይደርስ ደግሞ ለምን ነው አረባና ዝም ብለህ ታው እንትከታ እንዴት ነው አይ ነገሩ አልፏል በቃ እኔ ተሳልኩትን ነው በቃ እሱ ነገር አልደረሰም ተስሌ ነበርና አልደረሰልኝም እንጂ እና ምን ለሰከንድ እንኳን ሳቆርፍና ተደም ተለቀቀሰው ለጌጥ ዝም ብለህ አይ በቃ እኔ ለብቻዬ ለማን ለፈጣሪ ነው የነገርኩት እንግዲህ ያኔ ቁጭ ብዬ በቃ ቁጭ ብዬ ሲሳል ፈጣሪ ካሁን በኋላ እኔ በቃ ሁለታችን ህይወት ለየብቻ አርግ በቃ ካሁን በኋላ ህይወት ብዬ ሰዎች እኮ የሚሳሉት ጌታ ሆይ አይደ ፍጻሜያችን አሳምረልና ባንዳስ ጨርሰና አስረጀን እያልኩ ነው የሚጸልይ አንደኛ ነው ላይ በቃ እንደዛ የሚባል እኔ ግን የራሴን ነበር ያደረኩት እኔ ከረዱ ጋር የሆነ የብቻ ህይወት ስጠኝ የሚል የህይወት ማለት ምን ማለት ነው እና አሁን ማይደ እኮ ትችላለህ ነው አምና የተሳልኩትን ነው በቃ እና አይ ዝም ብሎ ምን ካልደረሰ ዲስካውንት ድረስ ካልደረሰ መውጣት ትችላለህ ምን ለምን ነው እንዴ የፈጣሪ ፍቃድ ነው መሰለኝ ኧረ በእናትህ እንደዛ ያደረገው ፈጣሪ ስለፈቀደ ነው አብረን እንድንኖር ስለፈቀደ ነው በቃ ያላደረገው ማለት ነው የኔ ጸሎት በቃ ለካ ዝም ብዬ ነበር ማለት ነው ማለት ነው ስለዚህ አንቺ ጸሎት አድልቶ አብረን እንድንኖር አድርጓል ማለት ነው እኔ አለየን ብዬ ነበር ጸሎት ያደረኩኝ እንግዲህ አልደረሰልኝም ያንቺ ጸሎት ሰምሮ አብረን እንድንኖር እንግዲህ መቼም ቀጥለናል አሁን በኋላ መቼም እንቀጥላለን ተስፋለኝ እና አምና የተሳልኩት ይሄን ነበር ሌላው ሁሉም ደርሶልኛል በቃ ሌላው በቃ የተሳልኩት ሁሉም ደርሷል ምን እሺ ለምሳሌ ምን ደርሰ በቃ ደርሶልኛል እኔ ሁሉ ኧረ ድርስ ያባቴ አምላክ አይደል ምን ነው እንዴ እኔ እኮ አምና የተሳልኩት ነው ማለት እንዴ ለዛ እኮ ነው አምና ተስሌ ነበርና እሱ በቃ መናገር አለብኝ ምን ነገር ስላለብኝ ለማንም እንደብሮ ካሜራ ደቅነ ነው እንዴ ምን ነገር አይ አይደለም እኔ ላንቺም እኮ አልፋል እኮ ቀኑ እና አይ መሄድ ከፈለክ እኮ ነው መሄድ ትችላለህ እኔ አምና ነበር ያልኩኝ አምና ነበር አባዬቱ አባ ይኸው በቃ እኔ ብዙ ስለ ታሪክ ነበር እሱ አልደረሰልኝም እና ውድ ቤተሰብ በዚህ አጋጣሚ ልንገራችሁ ብዬ ነው እኔ በቃ እንግዲህ ልንገራችሁ ብዬ ነው እንግዲህ በቃ ይቅርታ በቃ እኔ ይቅርታ ይቅርታ ቢያስብል ነገር አይደለም የምርጫው ጉዳይ ነው በተለየ ነገር ነበር ጭራሽ ደግሞ ለፈጣሪ ምን ስለታቀረበ እኔ እንዴት አድርጌ አስቤው እንደነበር ብቻ አላውቅም እንደዚህ ብቻ ያን ነገር እስካሁን ለብቻ የተናገረ ያፈጣሪዎች ሌላ ያወሩት ነገር የለም እና ያው አብረን እንድንኖር እሱ ስለፈቀደ አሁን ነገሮችን አሳልፎ በቃ ማለት ይሄን ነበር ተስሌ ነበር አምና አይ ለዘንዱ ለቀጣይም ተሳ እንዴ ያለ ከፈለክ አይ ጀመር ገደል መግባት ይችላል ኧረ ምንድነው እኔ ማን እኔ ፋምና ነው ያልኩኝ ዘንድሮ እኮ አይደለም እውነት ነገር ነው ኧረ ወሬ አይደለም እኮ በቃ ተው መሄድ ትችላለህ እኮ ለየት ይሄዳል ከሰላቱ ውጭ ሌላ ነገር እኮ የት ይሄዳል እንዴ አልሄድም የትም መሪ ያለ በቃ አሁን እኮ ያንተ ጸሎት እሱ ነበር አይደል አሁን እኮ ለዚህ አመት ነበር ተስዬ ነበር አሁን በኋላ ችግር የለውም አሁን በኋላ በቃ አብረን እንድንኖር ትሰላለሁ ችግር የለውም እውነት ለምን ተይ ምን ነው አይ አውቄው እኮ ነው በቃ ተይ እንዴ አምና እኮ አድርጌ ነበር በቃ ያምና ከሆነ ያምና ነው በቃ አለ እኮ ያምና አልፏል በኋላ አታቁርፊ ለቀጣይ አመት ተሳካ አሁንማ በቃ አብረን ፍቅራችን ጤና ምናምን እንዲሰጠን ነው የምንሰራው አሁን እንኖር ብትፈልግ ነው አይ እንደሱ አይ እንጂ አይ እንጂ አይማ በቃ ከባድ ነገር ተፈጠረ ፍራንክ ነው እውነት ፍራንክ ነው ኧረ ፍራንክ እያደረኩ ነው እንዴ ምን ነው ደበረሽ
ኧረ እባክሽ እረሺ ነው አረቁ ነገር እንዴ ፕራንክ ያረግሽ ነው። ኧረ የእውነቷን በቃ ከፋቱ ነው። ምን ነው አውቄ ነው እንዴ አውቄ ነው። ኧረ ያምና እንዴት ነበር እንደዚህ ነበር። እኔ እኮ ገርሞኝ ጭራሽ ለስለት መድረስ ነገር ነው። ቅርታ እንዴ አውቄ ነው። ፍራንክ ተደረገ። ውድ ቤተሰብ ዛሬ ተሳክቶልኛል ቁም ነገር ዛሬ እስኪ አበሳጨዋት ባሉ እንዴ ምንድን ነው አሁን ማለት ነው? እሺ ተወኝ በቃ አይ በቃ ይቅርታ በቃ እንዴ ተይ ይቅርታ በቃ እንዴ በቃ ይቅርታ በቃ በምን እንንጣ ብዬ ነበር። ውድ ቤተሰብ ይቅርታ በቃ እናንተ በዚህ ሰዓት እንደዚህ ማለት አይጠበቅምና ቤቢ ባባ ምናምን እንግዲህ እሱን ነበር ስለተስፈል ነበር የዛሬ ዓመት በስራ መጥተን አረሰን ብለን ስለታ አስገብተን ነበር። ስለታችን ሰምሮልናል እና ጤናውን ፍቅሩን አድሎን ከዚህ ደርሰናል። ውድ ቤተሰብ ፕራንክ ለማለት ፈልጌ ነው። አውቄ ነው አሁን እንዴ ይቅርታው ነው። ኧረ እኔ ሲጀመር ልጆች ለኔ ሆነ እንጂ ስላንተ ተናቀኝ። ኧረ እባክሽ የማናቸው ታዲያ እኔ እኮ ናቸው። ባባዲ እኔ እኮ ናቸው። ባባ አይ ያላችሁ ነው። አይ ከኋላ አይ ያላ እና ውድ ቤተሰብ እንኳን አደረሳችሁ በድጋሚ ትንሽ ረዱ አስደብሬያታለሁ። አንተም እኮ ጨረስክ። እኔ እነሱን ኧረ እባክሽ አውቃ ነው እንዴ ወላኔ እኔማ በጣም በጣም ነው እምወዳት ለማለት ለምን ነው እንኳን አደረሳችሁ በድጋሚ አበዛባችሁ። እንኳን አደረሳችሁ ማለት ነው። እንኳን አደረሳችሁ በዚህ እንምጣ ብዬ ነው። ውድ ቤተሰብ ትንሽ ጠፋ ብለናል። ቪዲዮአችን ላይክ ሼር ሰብስክራይብ እያደረጋችሁ ማለት ነው። ትንሽ ጠፋ ብለናል አልመቸን ብሎ ነው ከስራ ጋር። አዲሱ ዓመት እንግዲህ በአዲስ ነገር በአዲስ ቪዲዮ እንመጣለን። ሁላችሁም እያላችሁበት ሰላም ልጆቻችን ይኸው ሰላም ባባ ቃቃ ጨዋታ እየተጫወቱ ነውና እንኳን አደረሳችሁ በድጋሚ መልካም በዓል። ባባ ቆይ እንደማይ አንታይም ታያላችሁ። ዋው ባባ ቻው